ሰላም ሰላም እንዴት ናችሁ? ውድ የሮያል ፋሚሊ ዛሬም እንግዲህ ከሳምንት በኋላ ተመልሰን ተገናኝተናል ማለት ነው። የዛሬው ቪዲዮአችን የሚሆነው ደግሞ የቲክታክ ቪዲዮዎችን ነው። የሚገራርሙ የሚያስቁ የሚያስተምሩ ቪዲዮዎችን ይዘን መጥተናል ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ቪዲዮአችን ከመጀመራችን በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን ያበረታቱ። ወደ ቪዲዮ መቼ ያረዳ ልጅ ተካከታለ እኔ በጣም የተዋጋኝ የከበደኝ ምናልባት ሌሎች ሰዎች ከብዷቸው ይሆን አላቅም። እኔ ግን ከብዶኝ ነበር። ምንድነው? ምንድነው? ደሃም ስትሆን በዙሪያ ያሉ ሰዎች የመጨረሻ መናጢ ነው የሚያደርጉ። እውነት ደሃም ስትሆን በልተህ የምታድር አይመስላቸው። አንተ እኮ የልጆችን ትምህርት ቤት ከፍለ ሚስትህን አስተዳድረ ቤት ኪራይ ከፍለ እየኖርክ እኮ ነው። ግን ጂንስ አቀይርም ጫማ አቀይርም። ግን እኮ በቃ ብድር እኮ አልጠየቅም አልለመንክም። ግን ምንድን መቼ ነው የሚያልፍልህ አንተ ይሏል። በጣም ልክ ነው። እዚህ ላይ እኔም ልጨምርለት በጣም ልክ ነው። እዚህ ሀገራችን ላይ በጣም እንደዚህ አይነት ችግር አለ። በቃ አንዴ ከወደቅ በቃ የለም የሚያነሳም የለም። ከለ ከኩን ያከከባኒ ላርሰው በቃ አንተ እየኖርክ ፈጣሪና መስጊድ ደስተኛ ከሆነ ጥሬ ቆርጥመ you are happy እኮ ሆነስት ነው። ሰው ከድህነቱ ዝቅ አድርጎ ነው የሚያስበው። ድግስ ሁሉ ላይ ጠራ ይችላል። መዋጮ አይጠራም አይነግርም። የሆነ ነገር ሆነ አይ እሱ ምን አቅም አለው ታውቁት እሱ የሱን እከፍላለሁ ምናምን ይላል። በቃ ያሽማቅቃል። አሁን የልብ ከድህነት በታች የሚያስልክ ከዛ ደግሞ ትንሽ ማግኘት ጀመርክ ስራ ጀመርክ ቢትስ ገዛ የሆነ ነገር አረክ። ከዛ ከቢትስ ወደ ምናልባት ሲኤችአር ያስክ ቤት ሰራህ። ከዛ በኋላ የሆነች መኪና ከፍ አለች ምናምን። አንተና እግዚአብሔር የምታውቁት ሚስጥር አለ ማለት ይነግራሉ። እሱ ሚስጥር ምን እንደሆነ ትንሽ በቃ ሳንቲም አለ። ልብስ ቀየርክ፣ ወዝ ተቀየረ። ያው ምግቡ ሲቀየር ወዝ ይቀየራል። ገላ ሆድ ቢያብጥ ገላ ይመስክር ይላል አበሻ። እውነቱን ነው። እና ልክ ስትቀየር ገና ስራ ከጀመርክ 2 ዓመት ነው። ጠቅላላ በዙሪያ ያለ ሰው 20 ዓመት ቢዝነስ የሰራ ሰው ያለውን ገንዘብ እንደምታገኝ ነው የሚያስበው። በዙሪያ ያለ ሰው ከዛ በኋላ ቸገረኝ የምትል አይቀበልም። በጣም ልክ ነው። በጣም ብዙ ገንዘብ ኖሮ እንደሰሰትክበት ነው የሚያስበው። በጣም ልክ ነው። ዶክተርዬ አቅነኝ፣ ደሜ አቅነኝ፣ ሽኳሬ አቅነኝ። በእናትህ ሽንት ምርመራ አድርግልኝ። በእናትህ ልሞት ነው። ወደ ታች ጉትት ያደርገኛል። እሱን ጨርሼ ወደ ላይ ያደርገኛል። እሱን ጨርሼ ወደ ጎኝ ወደ ቅራ ትራፊክ ላይ ቱኛለሁ። በእናትህ እርዳኝ። ምንድን ነው የሆነች ንገሩኝ ዶክተርዬ። ለመስማት ዝግጁ ነህ? ትላንትና ክርስትና ነበር። ጠርተውኝ ሂጄ ስበላ ምን አስቦልኝ የፍየል ጆሮ። አሁን እንኳን ከቅርብ ከሳዑዲ አረቢያ ሰማለሁ የሁለታችን ጆሮ ተደሙ። የፍየል ጆሮ በይ ይመጣኛል። ሌላ ምን በላሁ? የዶሮ ጥፍር ወይ እኩት ያደርገኛል። ቆይ አንዴ መርምረኝ። እንዴት የዶሮ ጥፍር ይበላል እንዴ? ማዘር በላሁት። ረሃብ እኮ ነው። ቢኖረኝማ አማርጬ በላ ነበር። ዶክተር እየመርምረኝ ምን ያልሆነ ችግር የለም። አሁን የመጡት ቦታ ፋርማሲ ነው። ፋርማሲ ምንድን ነው? ፋርማሲ ማለት መድኃኒት የሚሸጥበት ቦታ። አሁን እርሶ መጀመሪያ ምን ያደርጋሉ? ምርመራ ያደርጋሉ። አረበናት ምርመራ ማዘር እንዴ ቆይ እንደነገርኩ ነው። እኔ አውሮፕላኑ ሳበረው ነው የኖርኩት እያሉ እንደውም አንድ ማረሰውን ገጠመኝ ላጫውት። የሆነ ጊዜ እያበረርኩት አውሮፕላኑ ክንፋ ይሰበርብኝ ሳልደናገጥ ነው መስኮቱን ጥዛ አድርጌ አውርኩትና እጄን አውጥቼ በመስኮት በኩል እያውለበለብኩኝ እጄ ያሳረፍኩት ፕሌኑ። እንደውም ማለ ብብቴን አሳክፎኝ ሳክ ማለት ነው ተከስክሶ ነበር። በታምር ነው ያተረፍኳቸው ሰዎቹ። ጀግና እኮ ነው። ታዲያ ይሄ ጀግንነት ግን ዘን ብሎ አልመጣም። አብራሪ ከመሆን በፊት ረዳት መሆን ነበረብኝ። እኔ ዱባይ እያልኩኝ ነበር የምጠራው። ከዳመና ላይ ነበር ሰው ምጭ ነው። በአሞሮች እንትን ታግተ ያለን ንብረትና ልትዘረፍ ትችላል። የተራ ምን ከፍለው ብር ነፍ ነበር። ይገርማል። እዛ ዳመና ላይ ጎሞ ቢፈነዳ ታውቃለህ፣ ፕሌን አይቆም። ከጉምጉም እየዘለልኩ ነው ጎማ የምትቀይር። በጣም ስትራግል አለው የዛ ህይወት እያልኩ ነው። እንትን በጣም የሚያሳዝኑኝ የነበሩት ግን ዳመና ላይ ቆመው ቆሎና የሚሸጡት ልጆች በዛ ብርድ ማለት ነው። እስካሁን ይሰማኛል። ይገርማል። እና ታዲያ አሁን ጡረታ ወጣው ነው ማኔ? እኔ በጭራሽ ጡረታ ዚንጎ ጌምስ ላይ አቪያተር እያበረርኩ እገኛለሁ።
አርሲ ይችላል እንዴ አቡ እንዴት ነሽ ብራዘር? እንዴት ነሽ? አለሁ። እኔ የምልህ እስኪ ለምን የሆነች ቦታ ደርሰን እንምጣ። ግድ የለም እኔ እንኳን አልሄድም። አንተ እዚች ጋር አልሄድም። እኔ እዚች ጋር ነው። አንተ አገባም። እኔ አልሄድም። ብዙ ችግር አለብኝ። ተወኝ። ችግር አትሆንብኝ። የራይ ችግር አለብኝ። የህይወት ችግር አለብኝ። ብዙ በጣም ብዙ ችግር አለብኝ። አንተ ለራስህ ችግር ነው። ሁሉም ሰው ችግር ነው። አንዴት ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ወንድሜ በጣም ይቅርታ አላወኩም ነበር። እኔ አግዛለሁ፣ ችግር የለም፣ ግድ የለም። ግን እዚህ ጋር ደርሰን እንምጣ። ሊሞት ፈልጓል አላልኩም ብያለሁ። አሬላ በእናትህ ቡና ጠጥተን እንሂድ። በእናትህ አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን ጠጣ። በእናትህ ነቃ እንድንል እኮ ነው። ጭንቅላትን ሊያስት ነው ቡና ስስም ተው ይለ ያሰረተው በእናትህ። ለምን አንዴ ብቻ ቡና ከጠጣን በቂ ነው። ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ መኪና ነህ አይደለ? በእግረኛ መንገድ ምን ትሰራለህ? ምን ትሰራለህ አንተ? መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ይሾካል። ተሳስቶ ነው። ይቅርታ አድርግለት። ተሳስቶ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም አይደል? ጭስ አንተ ምን አባ ነው የምትጠብረው? ባለፈ ያቺ እርጥብ ልጋብዛ አለች። እኔ ደግሞ ጨምሬ ከዳዲ ተቀብዬም ድንች በዳጣ ምናምን ልጋብዛ አልኳ። ያለውን ነገር ቶሎ ምናምን ተቀባብለ እንትን አትልም እንዴ? እባክሽ ተይኝ። እኔ እንደዚህ አይነት ነገር አይመቸኝም። ከእናንተ ብርም አልፈልግም። የእናንተ ገንዘብ ከቂጤ ይውጣ። እኔ ከእናንተ ገንዘብ ምንም ነገር ጥቅም አልፈልግም። አጠገቤ እንዳደርሽ። የእናንተ ጥቅም ጥንቀር ብሎ ይቀር። ታናሽ ወንድምህን ስታጠና ይልሃል። እሺ ይኸውልህ ከነበረ 10 ብር ላይ 5 ብሩን ለአቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩህ። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ፣ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ገባ። የለው ዘመን አንቺ ብሎኬት፣ አንቺ ሮኬት፣ ሰላም ነሽ? አለሁልሽ። ደህና ነኝ። አቡ እንዳይደብርሽ በእናትሽ። ለምን እንደሚደብረኝ? የሆነ ታሪክ ልንገርሽ። የሚያስደብር ነው? አንድ ሰው ነበረና እሺ፣ ባለቤቱ በጣም ይወዳት ባለቤቱ ታመመችበት። ምን አገኘ? እና ምን ያደርጋል መሰለ? እሺ፣ አሳከማት። ሳይበስባት ብሎ ገደላት። እንዴ ምን ነው አለ? በእናትህ ይሄ በጣም በቃ ለሷ ካለው ፍቅር የተነሳ ነውና። ኧረ እባክህ ትላንትና የገዛሽው አቮካዶ አልነበረ? እሺ፣ ያነሻውን እየመጣሽ ነው? አነጋገር አልተመቸኝም። ምንድነው? አዎ፣ አስቀምጠሽ ትንሽ እንትን ብሏል አቮካዶ። ምን ብሏል? ምንም አልሆነም። ሊቀይር ነገር አለና ብሄር ነው የሚቀይረው። ሃይማኖት ሳይበስበት ብዬ በላሁት። አንተ እኮ አታረገውም አይባልም። ከፍቅር የተነሳ ነው አቡ። አንቺ በእናትሽ እኔ ምን ልበላለህ ነው? አቡ በእናትሽ ሌላ ገዝተሽ ነው በቃ። አንተ ሆድህን ምን ባረገው ነው የሚሻለው? በእናትህ አይ በቃ ምን ባረገው ይሻለኛል? ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና! ልጆችሽ አደጉ፣ ባል ትዳርስ ጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው፣ ማፈቅራትን እንጂ ምግባባት አላጣ።
ባልሽ ይወድሻል? አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰንብች። ውለታ የለሽ እንዴ አጋባችን መተናል የአብርሃምና ይስሐቅ አድርጎ ብለናል። እሺ እንግዲህ ላይ ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያል ነው እንጠብቀው ነው ያማል ያለው ሙሽራው ማሄ ምንድነው የራቁ ፎቶ ምናምን ይዞብሽ ነው? ምንድነው ታጋባም ተክለበለኩ። እሺ ሙሽሪ ደግመት ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አድርጊሽ ትቀበያለሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል። ምንድነው ከኔ? እሺ አቶ አስቻለው ፊት ለፊት የምትገኘው ዳግሜትን የትዳር አጋር አድርገህ ትቀበላታለህ? በሚገባ ይቅርብ። ውድ ቤተሰብ እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበረ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አዲስ ዘፈን ካለም እንሰራላችሁ የምትፈልጉት ነገር ካለም ቪዲዮዎች የተለያዩ ቪዲዮዎች ካሉ ኮሜንት ላይ ሜንሽን አድርጉኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ። ይመቻችሁ።